ሰላም እንዴት ናችሁ? ሀቢ ነኝ ሲቪል ኢንጂነር እና ኢንተሪየር ዲዛይነር። ሰላም እንዴት ናችሁ? ሀቢ ነኝ ሲቪል ኢንጂነር እና ኢንተሪየር ዲዛይነር። ዛሬ ደግሞ በጣም ቆንጆ አድርገን የሰራ ነው የሴቶች ፀጉር ቤት ለማየት እንሄዳለን። ሰርተን ጨርሰናል። ትናንትና ነበረ ምርቃቱ። እንዳጋጣሚ እኔ ስላልተመቸኝ ዛሬ ነው የሚሄደው። የወንዶች ፀጉር ቤትም ሆነ የሴቶች ፀጉር ቤት በጣም ረጅም ሰዓት የምናሳልፍበት ቦታ ነው። ስለዚህ ከከለር ምርጫችን፣ ከፈርኒቸር ታይፕ እያንዳንዱ ነገር የሚያረጋጋ ቆንጆ ቫይብ የሚሰጥ መሆን አለበት። እኛ ደግሞ 45 ካሬ ላይ ያረፈ ቆንጆ ፀጉር ቤት በዚህ መልኩ ዲዛይን ሰርተናል። መሬት ላይ ደግሞ እንዴት አድርገን እንዳወረድ ነው እንዳሳመር ነው አሁን ስንሄድ አብረን የምናይ ይሆናል። ቻርጅ አድርጌ መኪናዬን ወደዛ ነው የምሄደው። አብራችሁን ሂዱ። ዛሬ ስንሄድ እንደ ስራ ሳይሆን እንደ እንግዳ ቤቱን ለመመረቅ ነው የምንሄደው። በእርግጥ ትናንትና ነበር ምርቃቱ። በስራ ምክንያት መሄድ ስላልቻልን አበባ ይዘንላቸው እንሄዳለን። ስጦታ ተከተሉ። አሁን ደርሰናል። ምን እንደሚመስል አብረን እናያለን። ተከተሉ።
እንደምታዩት ይሄንን ይመስላል። በዲዛይኑ መሰረት መሬት ላይ ወርደነዋል። በጣም ነው የሚያምረው። ላይቱ እዚህ ጋር የሰራነው ፓርቲሽን፣ ሪሴፕሽን በጣም ነው የሚያምረው። ሪሴፕሽናችን እንዳለ እንጨት ስራዎች እኛንን የሰራነው በጣም ነው የሚያምረው። ይሄኛው ደግሞ የምታዩት ፓርቲሽን መታጠቢያ ቤትና ዋናውን የሚከፍልልን ቦታ ነው። መታጠቢያ ቤታችን ላሳያችሁ። እዚህ ጋር 2 መታጠቢያዎች አሉ። በደንብ ናቹራል ላይት አለው። ይሄንን ያልዘጋ ነው ብርሃን እንዲኖረው ነው። እዚህ ጋር 2 አለ። ቦይለር ግዴታ ነው። እዚህ ጋር አንዳንድ ቀለም የሚቀቡበት አለ። ፎጣ የምናስቀምጥበት ይሄንን ቆንጆ አድርገን ሰርተነዋል። ስፔስ በጣም በቂ ነው እንደምታዩት ኢናፍ ስፔስ አለ። እዚህ ጋር ደግሞ ሪሴፕሽናችን እንደዚህ ቆንጆ አድርገን ሰርተነዋል። ዲዛይኑን እያያችሁት እንዴት ዲዛይኑ ራሱ መሬት ላይ እንዳወረድ ነው። በጣም ምቾት አለው። እዚህ ጋር እየጠበቁ ኢንቫይሮንመንቱን ኢንጆይ እያደረጉ ፀጉራቸውን ይሰራሉ ማለት ነው። እንግዲህ እዚህ ጋር ያሉት ቀለሞች ናቸው። ሸኛዋ ፓርቲሽን የተጠቀምናት ደግሞ ከጀርባ ሜኒኪዩር አለ፣ አሳያቸዋለሁ። እዚህ ጋር ደግሞ ኮንፊደንስ ኢዝ ዘ ሪል ግሎው ይላል። በጣም ነው ደስ የሚለው። ስማቸውም ግሎው ኤላ ነው የሚለው። እንደ ሁለተኛ ፎካል ፖይንት ይሆናል። ፀጉራቸው ተሰርተው ፎቶ መነሳት ቢፈልጉ የሚነሱበት ኤሪያ ይሆናል። ይሄኛው ሙሉ ለሙሉ እቃ ተደርድሮ ስላላለቀ ነው ሜካፕ ሩም ነው ይሄኛው። እዚህ ጋር ደግሞ መስሪያዎች አሉ። መስዋዕቶቹ እንዳለ ዲዛይኑ ላይ ባለ መሰረት ነው የተሰሩት። እያንዳንዷ የምታዩት በጣም ነው የሚያምረው። እዚህ ጋር ደግሞ ፀጉር መጠቅለያ ለብቻ ኤሪያ አድርገነዋል። ምክንያቱም እዚህ ጋር ወደ ውጭ የምንወጣበት አክሰስ ስለሆነ የካስክ ኤሪያዎች አለን እዚህ ጋር ደግሞ 2 ሰው መሰራት የሚችልበት የማኒኪዩር ኤሪያ አለ። እዚህ ጋር ጥፍር ቀለሞችን የምንደረድርበትም አለ። ስፔሳችን በደንብ ነው የተጠቀምንበት። እዚህ ጋር ሆናችሁት እንዴት እንደሚያምር በጣም ነው የሚያምረው። እዚች ኤሪያ ደግሞ ገለል ያለች ከሪሴፕሽኑ ጀርባ ፔዲኪዩር አለን። ለፔዲኪዩር የሚያስፈልጉ ጥፍር ቀለሞች አይተሞች እዚህ ጋር የሚደረድሩበት ሼልፍ አለ። በጣም ነው የሚያምረው። አድራሻ 22 አዲሱ መንገድ አዲስ ህይወት ሆስፒታልን ወረድ እንዳላችሁ አቢሲኒያ ባንክ ያለበት ተረፈ ድንበሩ ህንፃ 2ኛ ፍሎር ላይ ይገኛሉ። ሙሉ የፀጉር ቤት አገልግሎት ይሰጣል። ዲስካውንት ላይ ስለሆኑ እየመጣችሁ ተጠቀሙ። ይሄን እድል እንዳያመልጣችሁ። ማንኛውም ሆነ የዲዛይን ሪኖቬሽን፣ የስትራክቸራል አድቫይስ ለምትፈልጉ በመንጽፍላችሁ ስልክ ወይ ደግሞ በቲክቶክ አካውንታችን እንደተለመደው እኛን ማግኘት ትችላላችሁ። እንደዚህ አይነት ኮንተንቶች ለመከታተል ደግሞ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በሚቀጥለው ቪዲዮ እስክንገናኝ ቻው። ሰላም፣ እንዴት ናችሁ? ሀቢ ነኝ፣ ሲቪል ኢንጂነር እና ኢንተሪየር ዲዛይነር።